የዱቤ ክፋቱ ከሰው ማጣላቱ አለ በዛ ትቀየሳለህ እኔን ስታይ አዳም እኮ ይከፈላል እየሰነበቱ አይኑንማ ፍጠው ይቀራል ትዝብት እሱ ለኔ ተው ምን ፈልገህ ነው ያለብኝን ብድር በሙሉ ንገረኝ ልከፍል ንገረኝ የምፈልገው እሱን አይደል እንዴ ንገረኝ ዛሬ ምን አይነት ፕሮግራም አለኝ መሰለህ እሺ ከአብሮ አደግ ጓደኞቼ ጋር ልገናኝ ነው እሺ እና ቀኑን ሙሉ ሳያልበኝ ነው መዋል የምፈልገው እሺ ወይ በሌመን ፍሌቨር ውስጥ ሻው በሌመን እሺ እንካ ያዝ እንግዲህ እሺ በቃ እነንም አንድ ላይ አድርገህ ጻፈው ምን አንድ ቀጣይ ሳምንት አንድ ላይ አድርገህ ይሄ ሁሉ ስተርፍ የነበረው ምንድነው ከፍላለሁ እኔ በኔ ነው ይደዛ ዱቢያ ራስ ዱቢያ ውሃ ስላልነበረች በጆክ ነው ሻወር የምንወስደው አቤት ሰውነት ካይን ያወጣ I found a love for me እሺ መጣ ሰላም ነው እንዴት ነህ ያለብኝን ድምር በሙሉ ንገረኝ አዎ ልከፍል ነው የመጣው መሰለኝ በሙሉ እሺ ቴንክ ዩ ይኸውልህ አጠቃላይ 5000 ብር 5000 ብር ነው አንተ አሁን ጓደኞቼን ሳገኝ ሻይ ቡና ማለት አይቀርም በሉ ጥሩ ነው በሉ ሄጄ ደግሞ ባይተዋር ከመሆንብህ 500 ብር ስጠኝና ቀጣይ ሳምንት አንድ ላይ አድርጌ እሰጥሃለሁ ምን 500 ብር ብቻ ቀጣይ ሳምንት አንድ ላይ አድርጌ ብድር አዎ 500 ካሽ ልስጠው ወይስ ሞባይል ባንኪንግ ላድርግልህ አይ ካሽ በካሽ አድርገው መሽረጥ አድርጌ እንዳስደነግ በቃኝ ልጅ አብጣስ በቃኝ ማለት ባለፈው ያቺ ምስኪን ልጅ የዋ ልጅ መሬቱን እቺኛው ምን እንደሚፈልግ አላውቅም እቺኛው አንተ እቺኛው ለምን ይፈታል እኔ እኮ ግራ ገባኝ እኮ ብራዘር ምን እስቲ እናንተ ካልተረዳችሁ ማን ነው የሚረዳሽ ምን እሺ ምን አሁን እኮ ጭራሽ እሱ ሐሳቧ እኮ ምን እሺ ሽማግሌ ላክ እኮ አንተ ይሄ ለመፋታት ምክንያት ነው ተታለም ተሙት አረፍ እኛን ለማሳመን መጣ አንተ የምር ላክ በስማ ሽማግሌ ሊያስታርቅ ኖ ማለት ማን ነው ምናምን ሁሉም ለጥቅም ነው አልኩሽ እኮ በቃ ሁሉ እኔ አሁን እቺኛውን ጠርጥረ ነበር ታሪክ ልጅ እኔ ምስኪን ነው የምትመስለው እንግዲህ እንደዚህ የምታስበው ለዋ የሆነች እሺ ምን ጭራሽ እኮ ማለት ነው አረፍ አንተ ሌላ ነገር በል ጭራሽ ሽማግሌ ላክ እኮ የምትለኝ እንዳገባት እኮ አንተ አረፍ ጭስ ኧረ በእናትህ አንተ ተወኝ ኢየሱስ ጭራሽ ሽማግሌ ላክ ጭስ ምንድነው ማለት ምንድነው ይሆነ ያሉት እኔ ብቻ ካየው ነው አንተ እቺ መሬት መስጭ መሽገር አንተ ተባዩ ነሽ አይ አሁን ተደፍታ ስትሄድ እኮ አሁን አሁን ተረዳው እና ምን አደረክ አንተ ምን ላይ ነው ውሳኔ ወፈቱ ስቃይ ነው የማውቀው በቃ እኔማ ፈጠንኩ ቺክስ አርኩ ትቀልዳለህ ያራድዬ አንቺ ጀምር አትቆይም እኔ ይወድላታል እና ምንሽ እንዴት ነው ሴሌብሬት ምን አደረክ ዛሬ ጨዋታም አለ እኮ ታዲያ ሁለት እየተባለ ፈታ ይከበርለት ነው ቶቤ ሰላም ነው ጋሽ ምን የልጄ ሰርግ ደረሰና ዳንስም ያለማመድ አስፎ ፈለኩኝ ሳትጠይቅ ደግሞ አንተ ጋር መሩኝ ትክክለኛው ሰው ጋር ነው የመሩት ጋሽ ምንም እንዳያስቡ በሁለት ቀን ውስጥ ከኦሮምኛ እስከ አፋርኛ ከትግረኛ እስከ ጉራግኛ ድረስ እስክስታን ጨምሮ አለማምጄ ከፈለገሽ ከሰርጓ በኋላ የባህል አዳራሾች ውስጥ ሁላ ሳይቀር ተቀጥራ መስራት ትችላለች እኔ ጋር እውነት እኔ በክፍያ ከተስማማን ምንም እንዳያስቡ ጋሽ ምን ያህል ነው ዋጋው ያው ይለያያል ጋሽ ለምሳሌ ተከሻለ የኛው ማለት ነው 500 ብር ነው የቀኝ ተከሻ ደግሞ አለኝ 200 ብር ነው አንድ ላይ እንጫወታቸዋል 700 ብር ነው አንድ ላይ ማለት እዛው ላይ እንቅጥቅጣለሁ ኧረ ምን ሰጥሻለሁ ጋሽ ስንት ነው 500 ብር ነው ለምን በዚህ በሙቀት ሳይበርዳት እንቅጥቅጥ ማስለመድ በጣም ከባድ ስለሆነ እዛው ላይ ጉራግኝ ወ እያልኩ አስለመድኳት 500 ብር ነው ሳልል ደግሞ ካስለመድኳት ጸጥ ብዬ 300 ብር አደርግላታለሁ እዛው ላይ ደግሞ ኦሮምኛ አለው ጎዲ ታላ ሴት ስለሆነች የኛው ነው ማስለማመዳት ስንት ነው 1000 ብር ነው ጋሽ ምንም እንደኝ እዛው ላይ ትግረኛ አለው የአንገት ነው እዩት ጋሽ ይሄ በጣም ከባድ ዳንስ ነው የአንገት ማለት ነው ቀላል እንዳይመስል 700 ብር ነው ከበሩ አለው ትግረኛ 500 ብር አደርግላችኋለሁ በክብ ደግሞ የሚጨፈራል በክብ ነው ጋሽ ይሄን በዲስካውንት 200 ብር አደርግላታለሁ ማለት ነው ጋሽ ነው ዋጋ ግን በጣም ተወደደ ደግሞ እነዚህ ብቻ ናቸው እንዴ አይደሉም ጋሽ እኔ ስልጠኛ አለኝ ይኸውልህ ካላሜላ አለኝ ስንት ነው ስልጠኛ ትንሽ ውድ ነው ጋሽ 1500 ብር እዛው ላይ አፋርኛ የሎሜ እስከሚለው ከሆነ 1000 ብር አለማምዳታለሁ አይቼ መሀል ተግባት አይኔ ሁሌም መሀል ነሳት አይኔና ቷር ቆንጆ ሁሌም ባገኘዋት ያፋሯ ቆንጆ ያፋሯ ወጣት እስከሚለው ከሆነ ደግሞ በቀናሽ 2000 ብር አደርግላታለሁ እያልኩ አንተ ልጅ ግን ዋጋ በጣም ውድ ነው ምንድነው
የሚቀንሱ ጭፈራዎች አሉ ከፈለጉ ጋሽ እነሱን አለማመዳታ። አይ ማንን የለውም ለማስፋል ነው ደግሞ ምንድነው ባህላዊ ብቻ ነው እንዴ ዘመን አይሳችልም እንዴ ጋሽ እኔ ማልችለው መቀመጥ ነው ማይክል ጃክሰን እኮ አልሞተም ናስኪ እስክንድር ወይትሻል ቁጭ በል አየው አይደል ውጤት እንዳለ ሁሉም ተማሪ ሲያልፍ አንተ ምንድነው ቲያሪዬ እየሞከርኩኝ ነው ከማን ታንሳለህ አንተ ሰው አንተ አሰማም እንዴ እየሞከርኩኝ ነው አንተና ባልደረቦቼ የደበቃችሁትን ኤክስ ለማግኘት እየሞከርኩኝ ነው ሌት ተቀን አጥንቼ ዘነ አይገባኝም እየሞከርኩኝ ነው ጧት መነሳት ስንት ነገር ነው ጎበዝ በነካጅ ወላጅ ለማምጣት ሞክር ኧረ ቲያሪዬ አንተ በስብሰባ ነበር እንዴ እየሞከርኩኝ ነው አዎ እየሞከርኩኝ ነው ቀን በቀን ያንቺን የማይጣፍጥ ምግብ ለመብላት እየሞከርኩኝ ነው እላይሽ ላይ የተሰፋ ይመስል 4 አመት ሙሉ ቲክቶክ ከጀመርን ጀምሮ ይሄንን ሽቲና ይሄንን ቲሸርት ለብሰሽ እንኳን ካንቺ ጋር ለመኖር እየሞከርኩኝ ነው እንደሱማ ከሆነ እኔም እየሞከርኩ ምን ሞከርሽ በግራና በቀኝ እኩል እንኳን መግባት ያቃታቸውን ጸጉሮችህን ተቀብዬ ለመኖር እየሞከርኩ ነው ሌላ ራስነትህን ተቀብዬ ለመኖር እየሞከርኩ ነው መላጣ ሲባል ሀብታም ነው ማቀው አንተ ግን መላጣ ነህ ካንተ ጋር ለመኖር እየሞከርኩ ነው የካልሲ ሽታ ለመቻል እየሞከርኩ ነው ልጀምር ታዲያ አርፈህ ብላ ስነይ እንዴ ዲያስፖራው እንዴት ነህ? ደህና ነኝ። አገሩ እንዴት ነው? እንዴት አየኸው? ያሻገር ተለውጣለች፣ ቆንጆ ሆናለች በጣም። እኔ ግን ካናዳ መሄድ እፈልጋለሁ። በእናትህ ካናዳ እኮ ኑሮ ከባድ ነው። ስኖው ምናምን ይበዛል ምናምን። እኔ አሁን በዚህ ሰዓት ስዊች አፕ የሚያደርገኝ ዜግነት የሚቀይረኝ ሰው ባገኝ ራሱ የማደርገው ነገር ነው። እኮ እንቀያየራ። ታዲያ ለምን እንቀያየርም? ነው አልገባህም እኮ ስኖው ይበዛል። እንደዚህ ስኖው እያድበረበልክ እየተፈናከት እያባበጥክ ምናምን ነው የምትኖረው። መቼስ ይሄን እያወቅህ እንቀያየር አትለኝም። ኧረ እልሃለሁ እንዴ በጣም ነው የሚያምረው ደግሞ ስኖው እኮ ደግሞ ያልገባህ ነገር ኦርጋኒክ ፉድ አታገኝም። እዛ ይኸውልህ ፒዛ፣ በርገር፣ ቺዝ ስቴክ ምናምን እንዲህ እየመዘዝክ ምናምን ነው የምትበላው እና ከባድ ነው። ምንድነው አሁን ከነገ የበላኸው አንተ? ሽሮ ነው የበላሁት እኔ። ስንቴ? 4 ሌክዠሪየስ ላይፍ እኮ ነው የኖርክ ያለው ታዲያ እኮ ሽሮ እንደ ቆንጆ ይሄን እኮ ነው እዛ የምንፈልገው ያጣነው ይሄን ነው። ይሄን እያወቅህ መቼስ እንቀየር አትለኝ። ኧረ እልሃለሁ እንዴ እቀለልልሃለሁ ሌላ ያልገባህ ነገር ደግሞ ሬሲዝም ካናዳ ላይ ሬሲዝም በጣም ይበዛል። ማን ነው ስም አሁን አንተ? እኔ ፍላጎት እዛ ጦጢት ነው ስም ሙዝ የያዘ ሰው ምናምን አያልፍም። እንደ እየሰጠ ምናምን ነው የምትኖረው። ይሄን እያወቅህ መቼስ እንቀየር አትለኝ። እልሃለሁ በእናትህ ውሰደኝ በእናትህ። ውይ ምንድን ነው ተቸግሯል እንዴ? እንዴ በጣም ከየት የመጣ ነው? በሊቢያ በምን የባህር ጨው እንዲህ ያቃጠለኝ እዛ ደርሼ ልቀይረ ነው ችግር አለ። ሽሯ አንቺ ሰላም ነው እንደምን ለበዓል በግ እየሸለምን ነበር ለተቸገሩ ሰዎች እዚህ አካባቢ ላሉ ሰዎች እና ግን አመጣጣችሁን አይቼ ነው ስጦታ እንደምትሰጫው። እሺ አንተ እዚህ ሰፈር ነዋሪ ነህ? እኔ አዎ። እሺ እዚህ ሰፈር የምታውቃቸው ሰዎች ካሉ የተቸገሩ ስም ብትነግረኝ እስከና አባታቸው ለመመዝገብ በጣም ብዙ አለ። የምታውቃቸው ስም እስኪ 1 2 3 ሰው ንገረኝ። እሺ ሙሉ ዓለም ታረቀኝ። እሺ ሸዊት ታረቀኝ እና ኤልያስ ታረቀኝ። አልተመሳሰለም ስም ያባታቸው ስም? እህትና ወንድሞቼ ናቸው። እህትና ወንድሞቼ ናቸው። የተቸገረን ያልኩህ እኮ እና ምንድነው በጣም እኮ የተቸገርን ነው። አሁን እኮ እንደውም መንገድ ላይ ያገኘኝ ኮቴ እየፈለኩኝ ነበር። የበግ ኮቴ። ኦሆ ከአንድ ቤት አንድ ሰው ነው። እሺ ና ቤት ደግሞ ከገብቼ ካሳየው ደግሞ ያለ ነው ልቀት እና ለሶስታችሁም ነው የምትፈልጉት ነው? እና ያለ ነው ልቀት ሰጠኛል አልኩህ እኮ እና ላሳየህ። እኔ ይኸውልህ ና እዚሁ ከፈለክ ከዚሁ ውሰድ፣ ችግር የለም። ግን ሌላ የምታውቀው ሰው ከአንድ ቤት አንድ ሰው ነው መውሰድ የሚችለው። በቃ ሼል ያስታረቀኝ ነው በአንተ ስም ነው? በእኔ ስም ናሽ ታወርደዋለህ። ና አባዬ አገባለሁ። ነው ሰላም አውሪ የኔ ልጅ ለነፍሴ ነው የደረስክልኝ። አግብተው ውሰድልኝ። እቺ ልጅ እዚህ ቤት ድርሽ ልጠይቁኝ እንኳን እንዳመጡ። እኔ በዚህ እድሜ ለፔንሲዮን እኮ ሰለቸኝ እኮ ያለ እናት አሳድጊያለሁ እስከ ዛሬ። ካሁን በኋላ ግን በቃኝ። በቃ አግብተው ውሰድልኝ እያልኩ። ጋሽ ስለምንድን ነው የሚያወሩት እንዴ? አግባት እያልኩ ነው። እኔ ሽማግሌው ሁላ እንዳለ የ15 ብር ካርድ ከላክ ይበቃኛል። ጥሎሽ ሁላ እንዳጥል ቤት ወስደህ ጣልልኝ ስፈልግ። ጋሽ እኔ እኮ ለትዳር አቅም እኮ የሚሆን ምንም አቅም የለኝም እንዴ። ምን ችግር አለው? አቅም ትዳር እኮ በረከት ነው። በዛ ላይ እኔ እንተጋገዛለን። ይገርማል። እኔ ከሷ እናት ጋር ስጋባ 1 ሳንቲም አልነበረኝ። ለረጅም ጊዜ ምን እንደምንበላ ታውቃለህ? ሳምቡሳ ገዝተን እኔ ቅርፊቱ እሷ ምስሩን ነበር የምንበላው። ዛሬ ግን ያ ሁሉ አልፎ ብቻዬን 1 ሳምቡሳ ለመብላት በቅቻለሁ። እንዴት? እሷ ስለሞተች ማለት ነው እናትየዋ።
አታስብ፣ እቺን በቅርቡ አፈር ለብሳት እንችላለን እያልኩ ነው። ምን እያልከው ነው አባዬ? ተሰማኛለህ? እቺ ልጅ እኔ 2007 ላይ በ75 ብር ደሞዝ የፈለገችውን አብልቼ አጠጥቼ አልብሼ ነው ያሳደኩት። አዝዬ መሬት አልነካትም። እቺ ልጅ ጁስ ነው ስጠጥ ውሃ ጠጥታ አታውቅም። የምትታጠበው ላኩ ባምቡሃ ነበረ እኮ እቺ ልጅ። ኧረ አባዬ ተው አንዴ ስልክ ላውራ። እሺ አንተ ዝም ብለህ ሰርጉን ደግስ በቃ። ከዛ መልሱን ያዘው ቅልቅሉን ትደግስበታለህ። እንተጋገዛለን ጥቅም ወይ ጋራ ስለሆነ ይላል። እሺ ግን እኮ ይሄን ያልከው ከሷ ጋር አልተግባባንም እንዴ? መጀመሪያ አግባት፣ ከዛ አግባባት፣ ከዛ በፍቅር ግደላት። እንዴት ይጠፋል? ወንድ ልጅ አይደለ እንዴ አንተ? እሺ ጋሽ ትዳራችን ቢፈርስስ? አይፈርስም። ምን እያለው መርቃችኋለሁ። ይኸውላችሁ ተዋደዱ፣ ተፋቀሩ፣ ውለዱ፣ ክበዱ፣ በልጆቻችሁ ተከበሩ፣ አንድ ላይ ብሉ፣ አንድ ላይ ይሩ፣ ተፋቀሩ። ከዚህ በላይ መርቃት አለ? አረ ምንም የለም። ታዲያ መቼ ላግባት? በፈለክበት ቀን አግባት። ከፈለክ ማለት አጥበ ጨምቃ አስጥታ አግባት። እምቢ ካለች ጠልዝ አግባት። እኔ ግን ቅድሚያ ምን ታረግላታለህ? ቀለበት ታረግላታለህ በቅርብ ማለት። ታዲያ መቼ ላርግላት? ጋሽ ዛሬ ነው። ይኸውልህ ቀለበት አይደለም ዘለበት ሰንሰለት አርግላትና እዚህ ቤት ብቻ ድርሽ እንዳትልብኝ። ደግሞ ቶሎ አስራግ። ምንድነው የለህም እንዳስረግላት? ጋሽ አለኝ። ታዲያ አስቋጥር እንጂ ቶሎ ምንድነው አጂ የሚገርም ሰው ነው ያመጣችሁ። ምርጫ ታቂበታለች በእውነት የኔ ልጅ። በእኔ ወጥተሽ ነው ዛሬ የተሰበሰብነው ሁለታችሁንም ስለ ትዳርና ስለ አንዳንድ ነገሮች ልመክራችሁ ነው። አንድ ብር የማይሰጠኝ ሰው ሲመክረኝ ምን እንደሚሰማኝ ታውቃላችሁ? አባትሽ እኮ ነኝ። ምክር 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 ኧረ ይሄስ ለኔ እዛው ይቅር ይቅር Keep your advice if your pocket is tight ተግባር ከሌለ get out of my sight የመጣች መቼ ከሰው የምን ቁም ነገር ነው አባቴ? ይኸውልህ ትመጣለች እተተትራታለህ ከዛ ፈርቸቸስ ቀር በኋላ ዳሽ ትራታለህ። የመጣች አንዴ እሺ ጄሬ ጎንጆ እንዴት ነሽ? አረስ ምን አጠፋሽ እኮ ትራንስፖርት እና አንቺን የመሰልሽ ልጅ ምንም አይነት ፍቅረኛ የለኝም ነው የምትይኝ? ነበረኝ። በቅርብ ነው ከሪሌሽንሺፕ የወጣሁት። ጸባዩ ለኔ አይደለም ማለት ነው። ገድዬው ነው። ለቁም ነገር አልነበረም የፈለገኝ። ጊዜ እንዳቃጠለብኝ ሲገባኝ አስወገድኩት። ሄሎ ማን ቀለበት አዘጋጅሽ? ወርቅ 24 ካራት 3 ኪሎ ሚላስ የሚቀመስ ሳልሰጠው አንድ ሳምንት ሙሉ ቤዝመንት ውስጥ ካስቀመጥኩት በኋላ አሰቃይቼ ገደልኩት። ሄሎ ኬተሪንግ እና ዲጂውም ይጨረስ በቃ ቶሎ ቶሎ። እንደዛ በሲቃ እየለመነኝ ምንም ሳላዝንለት ቆዳውን ገፍፌ አስወገድኩት። ሄሎ ብሮ በቃ ሽማግሌዎቹ ይዘጋጁሽ በፍጠነ። ሸምገል ይበሉ በደንብ። እንዳንቺ ወደድኩት ሰው የለም። ና እየቀጣችሁ ነው አይደል? አዎ ቸሪ ትቀጣለህ። ምን አባ ሆነ ነው የምቀጣው? ትንሽ ራሱን ያሟል ነገር። አንተ ምንድነህ ደግሞ? አስተማሚ ላስተማሚ ምንድነው የሚያምነው? ምን አባ ያማል? አይ ማስረጃ አለኝ። ራሴን ስታለው ትምህርት ሲበዛብኝ ኢንፍሬሽኔሽን አለብኝ። ኧረ እባክህ ያስኪ ማስረጃ አለኝ በእውነት። ትንሽ ራሱን ይስታል ነው ራሱን ይቀበኝ ማለት ድንገት እንደዚህ ቸሪ። አንተ ምንድነው ዱላው? ተበድሯል እንዴ? አይ በሽታው ነው። በቃ ግባ አስተምር አንተ። እኛን ትንሽ ታምሜ ይመጣል። ኧረ እባክህ አጥኒ ሲሳገሩ የተረፋገሩ በጨረቃ ብርሃን አየኋት በማታ ይቫንጋዲ ቦታ ይደገማ የሐመሯ ወጣት እኔ ሲሳገሩ የተረፋገሩ በጨረቃ ብርሃን አየኋት በማታ የድምጽ ቦታ ላ ላ ላ ላ ላይ 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 ላይ